إنه على الله كستون يوت إنه فكر وقدر ديت ندي هالسبالي متنا عندن يقريش ادمي بالس أقالانسا وليد بن المغيرة المخزومي تواكي سونه يتستو هافت كطائف اسكشام بهلو بمكة بروتشي قبان بر مالا ممدودا الله اندالو يتكبروا لجوج شالوت بدمي بالس أقانو تواكي قطامي نو الله هلو ستو مدر لي وقتم ستو يقتم شلوتا ستو لفتنا اغن عندي اقربو نبي عليه الصلاة والسلام صلى على رسول الله قرآن سيكارو جرون دينك والله درجة حاميم تنزيل الكتاب من الله العزيز العليم غافر الذنب وقابل التوب شديد العقاب ذي الطول لا إله إلا هو إليه المصير قرآن مارك قرآن مغناطيس هاوي هايلال يسبحال بتلي قطمون ستاقو يسنصفو چلوتا سينور نحون اعرابون ستاقو معناو يالكم በጣም ተማረከ ይሄንማ ከሰማ ለሐጅ የሚመጣው እንግዳ ሊሰልም አይደላል የቁረይሽን መሳፍን ሰበሰባቸው እናንተ ሰዎች ሆይ ይሄ ቁርአን ሐጅ ሊያረጉ የሚመጡ ሰዎች ከሰሙት መስለማቸው ነው ቃላችን ተለያይቷል ቃላችን አንድ እናድርገውና ለሚመጡት ተመሳሳይ ቃል እንንገር በመሐመድ እንዳያምኑብናል በርግጥም ፀሐይን በእጃቸው ለመጋረድ ተወያዩ ከዛ አንዱ ተነሳና ምን ችግር አለ ሲህርን በለዋል ይሄ ቁርአን ድግምት ነው እንበል ሰው ይማርካል ልብ ይስባል አይ ይሄማ ሲህር አይደለም አለ እኛ እኮ ሳሂሮችን ናቃቸዋለን ደጋሚዎችን ላ من نفثه ولا عقده ይሄ ገመድ እየቋጠሩ ይነፉ ነበር እፍፍ ይላሉ ነፋሳቲ في العقد من አንነፋፉ አተሳሰሩ ሳሂር አይመስልም መሐመድ አላቸው ማን ያምናቸዋል ልክ ሲያዩት ያን ጨረቃ ሳይባን ያምናቸዋል ታዲያ ምን እንበል አይ ግጥም ነው እንበላሉ ቁርአን ይማርካል የሚስባችሁ ቤት አመታቱ ግጥም ስለሆነ ነው እንበላሉ አረቡ እኮ ግጥምን ያቀዋል فقد عرفنا الشعر كله አላቸው ግጥምን ናቀው የለ مبسوطه ومقبوضه ورزجه وهزجه እናቀው የለ ግጥምን አመታት አረቡም ያቀዋል አያምኗችሁ ቁርአን ከግጥምም ከስድ ንባብም መሃል አዲስ ቅብ ይዞ ነው የመጣው ድሮ ስነ ጽሁፍ ሲረተብ ግጥም ስድ ንባብ ይባል ነበር አሁን ሶስተኛ ቁርአን ተባለ መሃል ላይ የግጥምም ይዘት አለው ስድ ንባብም ይበስላል ማራኪ ልብ የሚስብ ሆነ ታዲያ ምን እንበል አብዷል እንበላል ይሄ የሚለፈልፈው ወህይ መጣልኝ ይያል አብዶ ነው እንበላል فقد عرفنا المجانين እብዶችን ናቃቸው ይላል ولا بوسوسته እንዲህ ማያቀባጅረው ነገር የለው እንዴት ሰው ያምነናል ያን ግርማ ሞገስ አይቶ እንዴት እሱን አብዷል ይለናል ታዲያ ምንድነው የምትለን አሉ ماذا نقول يا ابا عبد الشمس من እንበለው ታዲያ حيرتنا አዋለልከን እኮ አሉ ከዛሱም እንዴት ሚናገረው ቁርአን እኮ ከባድ ነው وان لكلامه لحلاوه ንግግሩ እኮ ጣፋጭ ነው وعليه طلاوه لا يصدال የለበሰ ነው وانه لمغدق اسفله وفرعه لجنا ስሩ የጠለቀ ላዩ የዘለቀ ሸማመድ ሐሚድን ነው የተዋስኳት እቺና ማረኝ ስሩ የጠለቀ ላዩ የዘለቀ وانه لا يعلو ولا يعلى عليه كف ቢል እንጂ ከሱ በላይ የሚሆን የለም وانه لا يحطم ما تحته ከስሩ ያለው የሚያደቅ ነው አላቸው ታዲያ ምን እንበለው አረብ ሊያምንብን አይደል ያንሱ ያን ዕውቀቱን ያን ግርማውን ተጠቅሞ ሰው እንዲሰልም መጋበዝ ሲገባው ፈከራ አሰበ ወቀደረ መጠነ ከዛ ማስተነተነ ፊቱን ቀጨም ማረገ እነሱ ይጠብቁታል በጉጉት ተከተሉ ቢላቸው ሊከተል ነው ተመለሰና አንድ ቃል አላቸው አይ ድግምት ነው እንበል ባልን ከሚስቱም ይለይ ልጆችን ከአባታቸው ይለይ ያሰለመም ይወስድ ድግምት እንበል አለ الرحمن ይህን ስብሰባ የሚያየው አላህ ተቆጣ እስከ يوم القيامه
ቁጣውን ገልጾ አንቀጹን አወረደ። ዘርኒ ወመን ኸለቅቱ ወሒደን ያን ብቻውን የፈጠርኩትን ሰው እኔና እሱን ተወኝ አንተ መሐመድ አለ። አላህ ቁጣው አየለ። ዘርኒ ወመን ኸለቅቱ ወሒደን ብቻውን ከናህዶት ፈጥሬው ወጀዐልቱ ለሁ ማለን መምዱዳ የማይቆጠር ሪዝቅን የሰጠውትን ጧኢፍ ላይ የእርሻ ማሳ አለው። ከሻም ሀገር የንግድ ቅፍለቱ ይመጣል። ንግዶቹ በሁሉም የመካ በሮቹ የሚገባ ባለጸጋ ወልዚ ይሉታል ነጮቹ። የሀብት ጥግ የደረሰ ማለት የተዘረጋ ሀብት ያደረግኩለት። ወጀዐልቱ ለሁ ማለን መምዱደን ወበኒነ ሽሁደን ልጆቹ ደግሞ ለስራ ለሪዝቅ አልሄዱም፣ ከጎኑ ናቸው። ሀብታቸው ብዙ ነው። ከአባታቸው ጥግ ሆነው ነው የሚቆጣጠሩት። አብረውት ነበር የሚወጡ። ግርማ ሞገሳቸው የማማራቸው የሀብታም ልጆች እሱ የተከበረ ባለ ሀብት ከዙሪያው ያሰለፍኩለትን ثم يطمع أن أزيد ደግሞ እንድጨምረው ያስባል እንዴ? ከላ በጭራሽ አላለ። ለምን? إنه كان لآياتنا عنيدا እሱ በርግጥ ባንቀጾቻችን አስተባብሏል፣ ደንበር አልፏል። إنه على الله ክስተቱን እዩት። إنه فكر وقدر አሰበ ቁርአንን ለማስተባበል وقدر መጠነ ثم قتل كيف قدر እንዴት ያስባል ይመጥናል። ثم عبس وبصر ፊቱን ቀምጨር ፈታ ያደረገ ምን ልበለው። ثم أدبر واستكبر አስተባብሎም ከእስልምና ሸሸ። ከዛም ብሎ አለ فقال إن هذا ይሄ ቁርአን إلا سحر يؤثر إن هذا إلا قول البشر ይሄ ሰው ልጅ ንግግር ነው ድግምት ነው አለ። አላህ አንቀጹን ቋጨው። ሰኡስሊህ ሰቀር ጀሃነም ራሷ የምትፈራው ሌላ ጀሃነም አለ፣ ሰቀር የሚባል እሱ ውስጥ ጨምረዋል አላህ።